ደመቀ አደይን አሳልፎ ሰጣት። ፍቅር በገንዘብ ስለገዛችው ደመቀ አደይ ናት የኢላን ሀብል ሀክ አድርገህ ስረቅና ከዛም ሽጬ ህይወቴን ልለውጥበት ብላይ ነው የሰረኩህና የዘረፍኩህ እንደዛም ያደረግኩህ ይቅርታ አድርግልኝ ብሎ ለኢላም ለሁሉም ነገራቸው። ያሳዝናል። ፍቅር ደመቀን በገንዘብ ስለገዛችውና ደመቀ ደግሞ ፍቅርን ስለሚያፈቅራት ገንዘቡንም ፍቅሩንም መቀበል ስለፈለገ ፍቅር የፈለግከውን ገንዘብ እሰጥሃለሁ፣ አይዞህ፣ እኔን ብቻ ነጣ አውጣኝ፣ እሷን ላለመጉዳት እሷ ሌባ ናት እንዳትባል ፈልጌ ነው አለችው። ከዛ እሱም እሺ በማለት እኔ ከገንዘቤ እንጂ ከሌላው ምን አለኝ በማለት አደይን አሳልፎ ሰጣት። ባርኮትና ደቭ ደግሞ በአደይ በጣም ተናደዱ። ከሷ ጎን ሆና እየተከራከረች የነበረችው ሊሊ ናት። ሊሊንም አንቺም እሷም ሌባ ናችሁ፣ ተመካክራችሁ ነበር ይህን ያደረጋችሁት በማለት ኢላም አደይንም ሊሊንም እስከ መጨረሻው ጠልቷቸው በጣም ተናዶ ለፖሊስ ጠርቶ ቤቴንም እየገቡ ሲዘርፉ ይኑረዋል በማለት ሁለቱንም አስያዛቸው። በጣም ያሳዝናል። ሊሊና አደይ ግን እውነታውን ይዘው እስር ቤት ገቡ። በእርግጥ የአደይ ዝምታ በጣም ያናድደኛል። እኔ ለራሴ የሰው ልጅ እየተጎዳ የሚችለውን ያክል መፍጨርጨር ሲኖርበት አጉል ደግነትንና ጅልነትን ስላበዛች ማንም ይጫወትባታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ በጣም በሚከብድ ሁኔታ አደይ እስር ቤት ገብታለች ማለት ነው። እንግዲህ የእሷ አባት ለደመቀ የክርስትና አባቱ ማለት ለእሷ ደግሞ ወንድሟ ማለት ነበር። ግን ገንዘብ የማያደርገው ነገር የለም። ፍቅር አሳልፋ ሰጠች። ፍቅር ገንዘብ የፈለግከውን እከፍልሃለሁ ስላለችው እኔን ነጻ አድርገኝ፣ በዛ ላይ ደግሞ ደመቀን ዋሽተዋለች። ምን አለችው መሰላችሁ? ፍቅር እኔ አደይ ሌባ እንዳትባል ብዬ ነው ይህን ሁሉም አደርገው አለችው። አደይን የማይጎዳ ነገር ይሁን እንጂ ማንኛውንም ነገር አደርጋለሁ አለ። እኔ ደግሞ የምትፈልገውን ገንዘብ እከፍላለሁ፣ እሷንም እኔንም ነጣ ለማውጣት ስል ነው የምደክመው አለችው። በቀለ ይህንን አመናት። አደይ ምስኪን እና ሊሊም እንዲሁ ሁለታቸውም የዋሆች፣ ግን ደግሞ እውነቱ ከነሱ ጋር ነው። እንግዲህ የሀብል መጀመሪያ ላይ የተገኘው ሊሊ ላይ ነበር። ሊሊና አደይ እየተማከሩ ኢላ ቤት ፍቅርና እንዲሁም ደግሞ ሊዲያ ሂደው አልጋ ሳይቀር ልብሱ ሳይቀር መሬት ዘግዝከው ሀብሉን እየፈለጉ ነበረ። እናም ሀብሉ ግን ሊሊ እጅ ስለሆነ ሊያገኙት አልቻሉም። እናም በኋላ ላይ ኢላ ቤቱን ከፍቶ ሲገባ እኔ ነኝ ያለ ሌባ ቤቱን ይበረቅሰዋል፣ ምን እያረጋችሁ ነው ሲላቸውም ከቤት ይውጡልኝ እናንተ ሌቦች ሲላቸውም ሊዲያና ፍቅር ደንግጠው ፈጠው ቀሩ። የፍቅር ተንኮል ስለማያርቅ ፍቅር ምን አለች መሰላችሁ? እንዴ አንተ እንደርክ በቃ እንፈልግ ብለን ነው ሀብልህን አለችው። ግን አላመናትም። በጣም ጮኸባቸውና አስወጣቸው። ነገር ግን መጨረሻ ላይ ፍቅርን ንቅ አርጎ ይዞ በጥፊ መቱ። ከዛሬ ጀምሬ እዚህ እንዳይሽ አላይም በማለት አዋረዳት። ሁለቱም ወጥተው እየሄዱ እያለ በቃ ኢላ ተናዷል። ይቺ ሌባ ሀብሉን ይዛ ነው የምትዞረው አይደለ? አሳያታለሁ ለምለም የምትባል አለች። እሺ አሁን ምን ማድረግ ነው ያለብን? ኢላ በጣም ተናዷል የእውነት አለች። እኔ የሱ መናደድ አለመናደድ ጉዳይ አይደለም፣ ሀብሉን ማግኘቴን ነው የምፈልገው አለች ፍቅር። እናም እቤት ሰተት ብለው ሄዱ። ነገር ግን ያ ሀብል ከሊሊ እጅ ተገኘ።
ሊሊና አደይ እያወሩ ነበረ። እናም ሀብሉን እንዴት እንዳገኘችው ሀብሉ አንቺ እጅ ላይ መቆየቱ ጥሩ አይደለም፣ እንደምንም ብለሽ ለኢላ አሳምነሽ ስጪው አለቻት። እሺ እንደምንም ብዬ አሳምኜ ሰጠዋለሁ እያለች እያለ ዳዊት መጣ። ሊሊ ደንግጣ ሀብሉ ከእጇ አመለጠ። ከዛም በእግሯ እርግጥ አደረገችው። ምንድን ነው እያወራችሁ ያላችሁት አለ። ምንም አለችው። ከዛ እስኪ እግርሽን አንሺው አለና የሊሊን እግር አስነሳት። ሀብሉ አለ። ይሄ ሀብል ከየት አገኛችሁት አለ። ይኸውልህ ደብ አለች። አንተ እንደምታስበው አይደለም። ይሺ እናም ሀብሉን እንዴት ለኢላ መስጠት እንዳለባት እያማከረች ነበረ አለች አደይ። ማለት አላት። ይኸውልህ ያን ጊዜ ሀብሉን እኔ አላቅም፣ ስለ ሀብሉ ምንም ማቀው ነገር የለም። እናም ያንን ሀብል ሊሊ ናት የያዘችው። በእርግጥ እስከ ዛሬ ይዛ መከረማ በጣም ስህተት ሊሆን ይችላል አለች አደይ። ማለት አልገባኝም፣ ግልጽ አልሆነልኝም አለ ዳዊት። ከዛም ሊሊ ቀጠለች። ይኸውልህ ሀብሉን በእጅ የያዝኩት አደይን ነጻ ለማውጣት ነው። ሀብሉ እኔም እሷም እጅ እናንተ እንደምታስቡት አደይ ሌባ ሆነ አይደለም። ጃኬቱን ሳታይ ስትመጣ ጃኬቱ የፍቅር ነው፣ ጃኬቱ ውስጥ ነው ያገኘሁት አለች ሊሊ። ይህን እየተባባሉ እያለ ዳዊት በጣም ግራ ተጋባ። ግልጽ አልሆነልኝም አለና ቁጭ አለ። እንግዲህ በዛ አጋጣሚ ፍቅርም መጣች። ሲቀጥል ደግሞ ባርኮትም እንደዛው። እናም አንቺ ሌባ አለች ፍቅር። ሀብሉን የታባሽ ነው ያረግሽው ብላ ሊሊን አነቀቻት። ሊሊ ደግሞ ስርዓትሽን ያዥ አንቺ ተንኮለኛ አለች። ከዛም አደይ ደንግጣ ጸጥ አለች። በዛን ሰዓት ምንድን ነው የተፈጠረው? ሲጫጫሁ ባርኮት መጣ። ከዛም ቀጠልና ደግሞ በሚያሳዝን ሁኔታ የሀብል ተደበቀ። እናም ተናዶ ስለነበረ ባርኮት አንቺ ፍቅር አላት። ምንድን ነው? ይች ልጅ ሌባ ናት። ሀብሉን የሰረቁት እሷና ሊሊ ናቸው፣ ሌላ ማንም አይደለም አለች። በፍጹም ልጆቹ ላይ እንደዚህ እያረግሽ ሌላ ችግር እንዳትፈጥሪ ሲላትም እሷና እሷ አይናችሁን ግለጡ፣ ከአደይ ውጭ ማንም ሌባ የለም አለች። እንግዲህ ባርኮት በሚገርም ሁኔታ አይገርምም በጣም ተናደደና ፍቅርን መታት። ወታ ሄደች። አሁን ምንም ሳትደብቅኝ እንድትነግሬ ነው የምፈልገው አለ። ከዛም አደይ ጸጥ አለች። ሊሊ እውነቱን ተናገረች። ይኸውልህ ይሄ ሴራ የፍቅር ነው። አደይ ምንም የምታውቀው ነገር የለም። ሀብሉን ያለ መስጠቴ ኢላን ምን ያክል እንደምወደው ታውቃለህ። ለሀብሉም ያለውን አመለካከት ከአንተ በላይ እኔን የሚያቀኝ የለም። ግን ደግሞ አለች ኢላ ግን በጣም ስለተናደደ ሀብሉ አንቺ ያሽው አደይስ ትሆንሽ እንዴት አንቺ ይዘሽ ዝም ትይኛለሽ በማለት በጣም ልቧን ሰብሯት ተናግሯት ነበር። ተናዶ ቤት የሄደው ሊዲያ እዚህ ቤት ያላችሁ ሁላችሁም ታስጣሉኛላችሁ ብላ ተከትላ ሄዳ ነበር። ግን ባርኮት እንደዛ ቆሞ ባለ ሰዓት ሀብልህን አይደል የምትፈልገው አለና ዳዊት ለኢላ ሰጠው። ምን እንደተገኘ ሲልም ሁለቱ ናቸው ሌቦቹ። ይኸውልህ ሁለቱ ሊሊና አደይ ናቸው። እኔ ድሮም ብያችሁ ነበር፣ ሁላችሁም አይናችሁን አትገልጡም አለች ፍቅር። በጣም ተንጣጣች። ከዛም በጣም አሳዝናለሁ፣ ታሳዝኛለሽ ሊሊ፣ ካንቺ ይሄን አልጠብቅም። ለካ እኔን በጣም እንዴት ልታገኘው ቻልሽ አለ። ኢላ እንደ አንተ እንደምታስበው አይደለም አለች ሊሊ። ግን ኢላ ተናዶ ቤቱ ሀብሉን ይዞ ሄደ። ከዛ በኋላ ሌላኛው ጦርነት ቀጠለ። አሁን እውነቱን ሊሊ ፍርቅጥ አርጋ ተናገረች። ይህ ሁሉ የፍቅር ሴራ ነው። አደይ ሌባ ለማስባል ሊዲያና እሷ የሰሩት ነገር ነው።
እናም አደይ ደግሞ ባለማወቅ ጃኬቱን ለኔ ሰጠች። ያ ጃኬት ደግሞ ይሄን ሁሉ መዘዝ ይዞ መጣ። እናም በእጅ ያዝኩት ነፃ እንድትወጣ ስለፈለግኩ ነው እንጂ እኔም ሆንኩ አደይም ስለ ሀብሉ የምናውቅ የለም ብላ እውነቱን ተናገረች። ከዛም በጣም ያሳዝናል። አንቺ ተረጋጊ ብሎ ባርኮት ሄደና ፍቅርን አነቃት። ከዛም በሚገርመ ሁኔታ አሁንም ሸምጥጥ አርጋ ካደይ እኔ እናንተን ለማጣላት ነው አደይ ስራ አለችው። አንቺ እገልሻለሁ ከዚህ በኋላ አደይ ላይ ምንም አይነት ነገር ብታረጊ ብሎ ዝቶባት ሄደ። እናም አደይ ደግሞ ደረጃ ላይ ወጥታ ደምንባ ታለቅሳለች። ከዛም ደምንባ ስታለቅስ ባርኮት አገኛት። አደይ እያለቀሽ ነው አላት። እኔ ከዚህ በኋላ ፍቅር ጋር መኖር አልችልም፣ እየተፈጠረ ያለውን ነገር በሙሉ እያየ ነው ባርኮቴ አለችው። አሁን ከዚህ በኋላ እኔ ፍቅርን በአይን ቁራኛ እከታተላታለሁ፣ ልኳን እንድትይዝ አደርጋታለሁ፣ ስርዓቷን አስይዛታለሁ፣ እመኚ ምንም አይፈጠርም አላት፣ ለመናት። እና እሺ አሁን ኢላ ደግሞ ሊሊ ሄደች ኢላ ጋ። ሊዲያ ሊሊ ኢላን አቅፋ ተሽኮረመማለች። ሊሊ በሩን ከፍታ ስትገባ እዛ ናቸው። ከዛ ምን ልትሰሪ መጣሽ አላት። ኢላ ግን እውነቱን ልንገር ውጭልኝ ከቤቴ ማንንም ምንም ማናገር አልፈልግም አላት። እሺ ግን ላንተና ላደይ ብዬ እንዳደረግኩት ይገባሃል አንድ ቀን ብላ ጥላው ሄደ። ሂጂ ከዚህ ምን ትመስላለች እቺ እስስት አለቻት ሊዲያ። ከዛም እሷም ወጣችና ሄደች። ተመልሳ አደይና ባርኮት እያወሩ እያለ ሊሊዛ ስትመጣ አንቺ ደግሞ ተየት መጣሽ? ምን ወሽ ከምኔው ተመለሽ ሲልም ሊዲያ ያባረረችኝ አለችው። ለምን ሌባ እሷ ናት ብላ አለችው። በቃ አንቺ ተረጋጊ፣ እኔ ኢላን አውርቼ ለጊዜው ነው እንጂ እመለሳለሁ አላት። እናም አደይና ሊሊ እየተወያዩ ቆዩ። እዛ ሲሄድ ሊዲያን ውጭልኝ ብሎ አባረራት ኢላ። ከዛም ለኢላ ሁሉን ነገር አስረዳው ባርኮት። እቤት መጥተው አንቺ ሌባ እያሉ ሲመናቆሉ፣ ከዛም ዳዊት እህቱን ተቆጣት። ለአባቴ እናገራለሁኝ አደይን አታረገውም አለችው። አደይን ወይ ተንበርክከሽ ጥፋትሽን አምነሽ ጥፋተኛ ነኝ ብለሽ ይቅርታ ካልጠየቅሻት አባቴ ጋር ደውላለሁ ወይ ደግሞ ትጠይቂያታለች ሲላት ይቅርታ ጠይቃለሁ ብላ ሳሎን ሄደች። አደይ ይቅርታ አለች። አደይንም ጠርቷት ነበር ዳዊት። እንደዚህ ይቅርታ እንድጠይቂያት አልፈልግም አለ። ከዛም እንዴ የፈለግከውን አድርግ እንጂ ከዚህ በላይ አላደርግም አለች። ከዛም እሺ አልና ስልኩን ቢያወጣም ሊዲያ ረግጣው ሄደች። ከዛም አደይ የማትፈልገውን ነገር እንድታደርጋት ታስገድዳት አለች። እየመጡ እያለ ፍቅር እንግዲህ ፍቅር ደመቀን ሂዳ በገንዘብ እንትን እንዲልላት ነፃ እንዳወጣት ፈለገች። ሳመችውም ስለሚወዳት ስለሳመችው ተደሰተ። አሁን ኪንጎ ደግሞ አደይም ላይ መጥፎ ነገር ብታደርጊ አንተም ሆንክ እሷም እገላችኋለሁ ብሎ ዝቶባቸው ሄደ። አይገርምም። ባርኮት ኢላን ቤት ይዞት መጣ። ሊሊ ስታየው ተመቀመጫዋ ተነሳች። ባርኮት ሊሊ ኢላ ተባባሉ። ከዚያም ይቅርታ እኔ እንዴት ብዬ አይንሽን እንደማይ አለ። እንደዛ እየተባባሉ እያለ ፍቅር ደመቀን ይዛው መጣች። ፍቅር ምን ልታረግ ይዘሽው መጣሽ? ምን እያረግሽ ነው አላት ባርኮት። ከዛም ስለ ሀብሉ እውነትን ደመቀ ይነግራቸዋል አለች። ከዛም አዎ እውነቱን ደመቀ ጋ አለ አለች አደይ እንዳሰበችውና እንደጠበቀችው አይደለም። ሊሊ ይህን ሰው ይዘሽው ምን ልትሰሪ ይዘሽው መጣሽ ፍቅር አለች ሊሊ። ከዛም ጸጥ ብሎ መመልከት ጀመረ እና አሁን ፍቅር ነፃ የሚያወጣት መስሏት ደስ አላት። እንግዲህ ገንዘብ ስለተከፈለውና ፍቅርን ስለሚያፈቅር ደመቀ በአደይ ላይ አደይናን ሌባይቱ እንድሰርቅ የገፋፋች በማለት ሁለቱን ሊሊንም አድርጎ አሳልፎ ሰጣቸው።
በዚህ የተናደደው ኤላ ሁለታቸውንም አደይንና ሊሊን እስር ቤት ከተታቸው። በጣም ያሳዝናል። አንዳንድ ጊዜ ዝምታ ትልቅ ችግር ይፈጥራል። ቻናሉን ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።